ሰላም ሰላም የሀገሬ ልጆች ኢትዮጵያውያን በሙሉ ውድ የማያ ሾው ተከታታዮች በሙሉ እንዴት ናችሁ? ደህና ናችሁ? ሁሉ ሰላም፣ ሁሉ መልካም። እኔ ጋር ሁሉ ሰላም፣ ሁሉ መልካም ነው። እግዚአብሔር የተመሰገነ ይሁን። እናንተ ጋርም ሁሉ ሰላም እንደሆነ ተስፋ አደርጋለሁኝ። እንግዲህ ዛሬ በሌላ ቪዲዮ ተመልሼ መጥቻለሁ። ሶስተኛው ቻሌንጃችን ማለት ነው። ከዚህ በፊት 2 ቪዲዮ ሰርቻለሁ። ይሄ ሶስተኛ ነው ቻሌንጅ ከጀመረ ማለት ነው። እንግዲህ በአሁኑ እኔ ሽንኩርት ላይ ነው ትኩረት አድርጌ ለመስራት የፈለኩትኝ። ለምን ማወቅ አለብኝ መጀመሪያ አንድ ነገር ምን ያህል ጥቅም እንዳለው እና በምን አይነት ወቅት ውስጥ ነው እንትኑን የምናገኘው ሪዛልቱን የምናገኘው የምለውን ነገር 2 ወር ነው 3 ወር ነው 4 ወር ነው እስከ 6 ወር ስለሚያስኬድ ምን ያህል ጊዜ ውስጥ ነው ጥቅም ያገኙት የምለውን ነገር በደንብ አድርጌ ለማወቅ ያህል ሽንኩርት ላይ ነው ትኩረት አድርጌ የምሰራው ማለት ነው። ስለዚህ የዛሬ ቪዲዮ 2 ተለቅ ያለ ሽንኩርትና 2 ዘለላ ሮዝመሪ ነው እንጨት ማለት ነው ቅጠሉን። ከዛ ደግሞ ለ24 ሰዓት በሙቅ ውሃ የተዘፈዘፈ ቁርንፉድ ማለት ነው። በዛ ውሃ ነው የምፈጨው። ቁርንፉዱ ለ24 ሰዓት ዘፈዝፋለሁ በሙቅ ውሃ ውስጥ አድርጌ። ከዛ በኋላ በዛ ውሃ ነው መልሼ ሽንኩርቱንና ሮዝመሪኑን የምፈጨው ማለት ነው። የዛሬ ቪዲዮ ይሄ ነው ማለት ነው። ስለዚህ በ3 ወር ውስጥ ነው በ4 ወር ውስጥ ነው ወይ ደግሞ በ6 ወር ውስጥ ነው ለውጡ አመርቂ የሆነ ለውጥ የሚመጣው የምለውን ነገር ሽንኩርት ላይ ትኩረት አድርጌ መስራት ስለፈለኩ ነው። እስቲ እንግዲህ ከሰራም በኋላ ፈጭቼ አጥልዬ ወደ መቀባት እንሄዳለን ማለት ነው። ስለ ሽንኩርት እያወራን በዛውም እኔ እንግዲህ ሹሩባ ላይ ነው የምጠቀመው። ምክንያቱም ቶሎ ስለማልታጠብ እኔ ችግር የለም ይሸታል፣ ግን ሽታው በጣም የገነነ አይደለም። እንደ ሽንኩርት ሲባል ያው ሽታ ነው አይደል አይምሯችን ላይ የሚመጣው። ግን ቢሆንም ሮዝመሪኑና ቁርንፉዱ ስለገባበት ያን ያህል ይሄ የሚያጥወለውል ሽታ አይደለም ልላችሁ ፈልጌ ነው። ስለዚህ ሹሩባ ሰርቼ ስቀባ አንድ ጊዜ ፈጭቼ ፍሪጅ ያስቀመጥኩት ውህድ ለሳምንት ወይ ደግሞ ለ5 ቀን ከዛ በላይ መቆየት የለበትም። 5 ቀን ከተቀባው በኋላ እታጠባለሁኝ ማለት ነው። ስለዚህ በሹሩባ ነው እኔ ብዙ ጊዜ የማደርገው። ግን ፈትቼም ደግሞ አሳያችኋለሁ፣ ፀጉር የት እንደደረሰ አሳያችኋለሁ ማለት ነው። ስለዚህ ወደ መቀባት እንሄዳለን። እንግዲህ በአንድ ጊዜ ምንም የሚመጣው ለውጥ የለም። እንዲሁ በከንቱ ራሱ ጊዜያችንን እናቃጥላለን። የተለያየው ሚዲያ ላይ ጥቅም የለም እያልኩ አይደለም። ጥቅም አለ፣ የሚጠቅም ነገር አለ፣ ትምህርት አለ። ግን ዝም ብለን በዋዛ ፈዛዛ ራሱ ሰዓታችንን እናቃጥላለን። ስለዚህ ፀጉራችን እንደዚህ እያደረግን እያሳደገን ብንሄድ ጥሩ ነው ብዬ እላለሁኝ። እንግዲህ ሽንኩርት ዘርፈ ብዙ ጥቅም አለው። ብዙ ጥቅሞች አሉት። ፎርፎር ለማጥፋት እንዲሁም ደግሞ ቆዳችን ይሄ ቅላችን በደንብ ጽዱ እንዲሆን እንግዲህ ቅላችን ላይ ብዙ ነገሮች አሉ እና ፎርፎር የሚመስል ነገር ግን ፎርፎር ያልሆነም ብዙ ነገሮች አለ። ስለዚህ አንደኛና ዋነኛ ሽንኩርት የሚያደርገው ቅላችን ያጸዳል። ከዛ በኋላ ወደ ውስጥ ገብቶ የደም ዝውውርን ያነቃቃል እና አንቲ ኦክሲደንት ነው። ፀጉርን ያሳድጋል ደግሞም ያበዛል ማለት ነው። እና ድሮ ራሱ ይሄንን ብናውቅ ኖሮ ፀጉራችን ይሄን ዞማ ሆኖልን ይቆይ ነበረ። ቅርብ ጊዜ በትምህርት ስላወቀን አሁን እንጠቀም ብለን ነው እንጂ ይሄንን ትልቅ ነገር ብዙ ገንዘብ የማናወጣበት ነገር ብዙ እንግዲህ ቅባት ራሱ ዛሬ ስንት ብር እንደሆነ እናውቃለን። ስለዚህ በቀላሉ በቤታችን ውስጥ የምናገኘው ነገር ተጠቅመን ፀጉራችን ማሳደግ እንችል ነበረ ድሮ ራሱ ብናቅ ኖሮ ማለት ፈልጌ ነው። ስለዚህ በዋዛ ፈዛዛ ጊዜያችን ከምናቃጥል ከምናጠፋ የሚጠቅም ነገር ላይ ጊዜያችን ብናጠፋ ሂዩማን ሄር ገዝተን ከምንሰፋ የኛ ባልሆነ ነገር ከሚያምርብን የራሳችን ፀጉር በራሳችን ፀጉር ፏፈከት ማለት ይሻለናል ልላችሁ ፈልጌ ነው። እንግዲህ በአንዴ በሁለቴ በሶስቴ ምንም የሚመጣ ለውጥ የለም። አስረግጬ የምነግራችሁ ነገር
መጠቀም ያለብን የሆነ ነገር በትንሹ እንኳን ማለት ነው በትንሹ ለ3 ወር ነው መጠቀም ያለብን። ለ3 ወር እንደውም 3 ማወቅ ማለት ጥቅም አለው ወይ የለውም የምለውን ለማወቅ ለራሱ 3 ወር መጠቀም አለብን። ስለዚህ ማንኛውም ነገር ደግመን ደጋግመን ስንጠቀም ነው ለውጡን የምናውቀው ማለት ነው። እና ልላችሁ የፈለግኩት ትዕግስት አድርገን በደንብ ተጠቅመን ፀጉራችንን ማሳደግ መቀየር እንችላለን ልላችሁ ፈልጌ ነው። እንግዲህ እንደምታዩት ከተቀባው በኋላ በጣም ማሳጅ ያስፈልጋል። ደግሞ ሌላ ዋናው ማለት ነው እንደውም ዋናው ነው ማሳጅ፣ እንደውም ዋናው ነው ማሳጅ አደርጋለሁ በደንብ አድርጌ ማለት ነው ለ30 ደቂቃ ቆሜ። እዚህ ላይ ያው አላሳየዋችሁም፣ ግን ደቂቃ እንዳይረዝም ብዬ ነው። በደንብ ማሳጅ አደርጋለሁ። ከዛን ይደርቃል አይደለ? ከደረቀ በኋላ ደግሞ ፈሳሽ ቅባት እቀባለሁ ማለት ነው። ፈሳሹን ቅባት ደግሞ በሚቀጥለው ሰርቼ ያሳያችኋለሁ። እና የዛሬ ቪዲዮ ይህንን ይመስላል። የሀገሬ ልጆች ላይክ፣ ሼር እና ሰብስክራይብ አድርጉልኝ። እንደዚህ ዛሬ ራስ አድርጌ እቀባለሁ። ለ5 ቀን ተከታታይ እቀባለሁ። ከዛ ደግሞ ሌላ እሰራለሁ ማለት ነው። የዛሬ ቪዲዮ ይሄንን ይመስላል። በሚቀጥለው ቪዲዮ ደግሞ እስክንገናኝ መልካም ጊዜ ይሁንላችሁ። መልካም ሰንበት።